ሰዓት ሰበር ዜና ሰምቷል። ኢራን ተጨማሪ ሚሳኤሎችን ወደ እስራኤል ልካለች። አዴፍም እንደተናገረው ከሆነ እጅግ በጣም ብዛት ያላቸው ሚሳኤሎች ከኢራን መነሳታቸውን ተናግሮ የእስራኤል ማህበረሰብም ጥንቃቄ እንዲያደርግ አሳስቧል። እነዚህም የሚሳኤል ጥቃቶች እንግዲህ የእስራኤል መሪዎች ላይ ያነጣጠረ ነው ተብሎ የተነገረ ይገኛል። ሀገር ወጥቷል ተብለው የነበሩት እንግዲህ የእስራኤል ጠቅላይ ሚኒስትር የሆኑት ቤንጃሚን ኔታንያሁ በትናንትና ምሽት ኢራን በሰነዘረችው የሚሳኤል ጥቃት ተጎድተው የነበሩ ቦታዎችን ለመጎብኘት ወጥተው ነበር። ይህም ጥቃት እንግዲህ እሳቸውና በእሳቸው ዙሪያ ያሉ ሰዎች ላይ ያነጣጠረ ነው ተብሎ የተነገረ ይገኛል። እነዚህ ሚሳኤሎች ከደቂቃዎች በኋላ እስራኤል የሚደርሱ ይሆናል። አዲስ ነገር ካለ አብዴት አደርጋችኋለሁ። ብሩክ ላይ ፎሎና ላይክ ማድረግ እንዳስረሱ። በአሁኑ ሰዓት ሰበር ዜና ሰምቷል። የኢራን ውጪ ጉዳይ ሚኒስትር እንደተናገሩት ከሆነ ኢራን ላይ እስራኤል በምትወስደው እርምጃዎች እንግዲህ የአሜሪካን እጅ ያለባቸውን ኤቪደንሶች ማግኘት ችለናል። የተለያዩ ማስረጃዎች አሉን። ከዚህ ውስጥም አንዱ እንግዲህ ራሳቸው ዶናልድ ትራምፕ የተናገሩት ነገር ነው፣ ትዊት ያደረጉት ነገር ነው ብለዋል። እነዚህም ኤቪደንሶች እንግዲህ የአሜሪካን ተሳትፎ የሚያሳዩ ኤቪደንሶች ናቸው ወይም ማስረጃዎች ናቸው ብሎ ተናግረዋል። ይህም እንግዲህ በዓለማችን ላይ ተጨማሪ ቴንሽንን በአሁኑ ወቅት አምጥቷል። በመጪው ቀናት ውስጥ የጦርነት እየሰፋ እንደሚሄድ የሚያሳዩ ነገሮች ናቸው ተብሎ እየተነገረ ይገኛል። ከዚህ በፊትም እንደነገርኳችሁ ኢራን ማስጠንቀቂያን አውጥታለች። ኢራን ላይ በሚወሰዱ እርምጃዎች ላይ ተሳትፎ ያላቸውን ሀገሮችን ሁሉ አጠቃለው የእነሱን ቤዞችን አታክ አደርጋለሁ ብላ ተናግራለች። የአሜሪካን ፕሬዚዳንት የሆኑትም ዶናልድ ትራምፕ እንግዲህ ማንኛውም ጥቃት እኛ ላይ ከተሰነዘረ ከባድ የሆነ እርምጃ እንወስዳለን ብለዋል። በአሁኑ ወቅት አብዛኛው ነገሮች እንደሚያሳዩት ከሆነ ነገሮቹ ወደ ከፋ ሁኔታ የተቀየሩ ይገኛሉ ማለት ነው። አዲስ ነገር ካለ አብዴት አደርጋችኋለሁ። ፎሎና ላይክ ማድረግ እንዳትረሱ። ብሩክ ነኝ። መልካም ቀን ይሁንላችሁ። ጋይስ ጦርነቱ ተፋፍሟል። ኢራን አልተቻለችም። እስራኤልን ደጋግማ እየደበደበች ትገኛለችም። የእስራኤል የአየር መቃወሚያ ስራውን እየሰራም አይመስልም። ታዲያ ከደቂቃዎች በፊት በተሰማ መረጃ ሌላ ጥቃት ኢራን በእስራኤል ላይ የፈጸመች ሲሆን በዚህም ታዲያ በቴል አቪቭ ከባድ የተባለ ጉዳት መከሰቱንም ከተለያዩ የመረጃ ምንጮች እየሰማን እንገኛለን። በዚህም እስራኤል የአሜሪካን እርዳታ የጠየቀች ሲሆን አሜሪካ ግን በዚህ ጦርነት ውስጥ እጇን እንደማታስገባ እየገለጸች ትገኛለች። ከዚህ ባለፈም ደግሞ ሳውዲ አረቢያ አሜሪካ በዚህ ጦርነት ውስጥ እንዳትገባም ጥያቄ እንዳቀረበች የተሰማ ሲሆን ሌሎች ሀገራትም ታዲያ ለተለያዩ ወገኖች ድጋፋቸውን እየሰጡ ነገሩ እየተባባሰ ወደ ሶስተኛው የዓለም ጦርነት የመግባቱ ነገር አይቀሬ እየመሰለ ዛሬ ላይ ደርሰናል። የተመለከታችሁት ቪዲዮ እንግዲህ በትናንትናው ምሽት ላይ ማለትም ሌሊት ላይ ኢራን እስራኤል ላይ ሰነዘረችው ጥቃት ነው ማለት ነው። ይህም እንግዲህ በአይነቱ እጅግ በጣም ፈጣን የሆነው ኢራን የምታመርተው ሱፐርሶኒክ ሚሳኤል ነው እንግዲህ እስራኤል ላይ ያረፈው። በዚህም እንግዲህ ብዙ ዳሜጆችን አምጥቷል። ይህንንም ጥቃት ተከትሎ እንግዲህ በአሁኑ ወቅት የእስራኤል መንግስት ማስጠንቀቂያን አውጥቷል። እንደምትመለከቱት በኢራን የሚገኙ ሰዎች እንግዲህ ከከተሞች ራሳቸውን እንዲያርቁ ማስጠንቀቂያን አውጥቷል ማለት ነው። እዚህ ማስጠንቀቂያ ላይ እንደተናገሩት እኛ ከጠላታችን የሚለየን ይህ ነው ብለው ተናግረዋል ማለት ነው። እስራኤልም ተጨማሪ ጥቃትን እንግዲህ በኢራን ላይ እየወሰደች ነው። በተለይም በኢራን ውስጥ የሚገኙ እጅግ በጣም ትላልቅ የሆኑ የነዳጅ ማጠራቀሚያና ማጣሪያዎች ላይ ከባድ የሆነ እርምጃ ወስዳለች በዚህ መልኩ ማለት ነው። እንደምትመለከቱት ዶናልድ ትራምፕም በአሁኑ ወቅት ማስጠንቀቂያን አውጥተዋል። እሳቸው እንደተናገሩት ከሆነ ምሽቱ ላይ በተፈጸመው ጥቃት እጃቸው እንደሌለና በማንኛውም መንገድ እኛ ላይ ጥቃት የሚፈጸም ከሆነ መልስ ምታችን እጅግ በጣም ከባድ ነው። ከዚህ በፊት ታይቶ በማይታወቅ መልኩ የዩኤስ አርምድ ፎርስ እንግዲህ ከባድ የሆነ እርምጃን ይወስዳል ኢራንና መሰሎቿ ላይ ብለው ተናግረዋል። ይህንንም ያሉበት ምክንያት እንግዲህ ኢራን ካወጣችው መግለጫ በኋላ ነው። ኢራንም እንደተናገረችው ከሆነ እዚህ ላይ ተንተርሶ ከዚህ በፊት ኢራን ያወጣችው መግለጫ ነግሬያቸዋለሁ። ማንኛውም ሀገር ማለትም እስራኤልን ራሷን በመከላከል መንገድ የሚረዳትም ሆነ ለማጥቃት የሚረዳትና የሚያግዛትን ሀገር እጁ ያለበትን ሀገር እሱ ላይም ጥቃት ሰነዘራሉ ብላ ነበር። ይህንን መግለጫ ፍራቻ ነው እንግዲህ ዶናልድ ትራምፕ በዚህ መልኩ የመለሱት ማለት ነው። በዚህ ውጊያና ጦርነት ምክንያት እንግዲህ የዓለማችን የነዳጅ ዋጋ አሁንም እየጨመረ ነው። ከነበረበት 68 የአሜሪካን ዶላር በአሁኑ ወቅት 73.139 እንግዲህ የአሜሪካን ዶላር ደርሷል ማለት ነው። እየጨመረ ነው። ከዚህም በኋላ እጅግ በጣም ይጨምራል ተብሎ ይገመታል ማለት ነው። ዶናልድ ትራምፕ በትናንትናው ዕለት 79ኛ ልደታቸውን አክብረዋል። ከዚህ በፊትም እንደነገርኳችሁ ልደታቸውን የሚያከብሩት እንግዲህ ከአሜሪካ ሚሊተሪ ጋር ነው። አሜሪካን ሚሊተሪ 250ኛ ዓመት ምክንያት በማድረግ በተጨማሪም እንግዲህ የሳቸው ልደት አንድ ላይ በማድረግ እኛ በተኛንበት ማለትም በትናንትናው ዕለት በዋሽንግተን ዲሲ ይህንን ምክንያት በማድረግ ወታደራዊ ትርኢት ሲያሳዩ ብለዋል። በዚህ መልኩ ማለት ነው አሜሪካ የታጠቀቻቸውን እጅግ በጣም ዘመናዊ የሚባሉ መሳሪያዎች ከድሮቹ ጋር አንድ ላይ በማድረግ አይነቱ በአሜሪካ ውስጥ የመጀመሪያ የሆነውን እንግዲህ የወታደራዊ ትርኢት ማሳየት ችለዋል ማለት ነው። እሳቸው መታዘብ ችለዋል። በወታደሮቻቸው እጅግ በጣም ፕራውድ ሆነው ሰላምታ ሲሰጡ ታይቷል ማለት ነው። ይህም ወታደራዊ ትዕይንት በሚደረግበት ወቅት እንግዲህ በአሜሪካን በሚገኙ በተለያዩ ከተሞች ላይ እንግዲህ የተቃውሞ ሰልፍ ሲካሄድ ነበረ። ይህም ተቃውሞ እንግዲህ ከዚህ በፊት እንደነገርኳችሁ አሜሪካ ንጉስን አትፈልግም የሚል ተቃውሞ ነው። በዚህም እንግዲህ ብዙ ሰዎች ተሳትፎ ማድረጋቸውን እየተነገረ ይገኛል። እዚህ ላይ አዲስ ነገር ካለ ማቀርብላችሁ ይሆናል። አሜሪካ በትናንትናው ዕለት በአይነቱ እጅግ በጣም ልዩ የሆነና በአሜሪካን ታሪክ የመጀመሪያ የሆነ ወታደራዊ ሰልፍን አሳይታለች ማለት ነው። ዛሬው ተማሪ አዲስ ኢንፎርሜሽኖች ይወጣሉ ተብሎ ይታሰባል። ይሄንን ወደ እናንተ ማቀርብ ይሆናል። ይህ ኢንፎርሜሽን ቶሎ እንዲደርሳችሁ ፎሎና ላይክ ማድረግ እንዳትረሱ። ብሩክ ነኝ። መልካም እሁድ ይሁንላችሁ።
በዚህ ሰዓት በተሰማ ሰበር ዜና የኢራኑ የጦር አዛዥ ሀገር ለቆ ሊወጣ ነው ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ቃለ ምልልስ ተናግሯል። እርሳቸውም እንዳሉትም ከሆነ የኢራኑ የጦር አዛዥ ሀገር ለቆ ሊወጣ ነው፣ ምክንያቱም ደግሞ እኛ የምናረሰውን ጥቃት ስለሚያውቅ ነው ሲሉ ቤንያሚን ኔታንያሁ ተደምጠዋል። ይህ ደግሞ እስራኤል የምትሰነዝረውን ጥቃት የሚያሳይ ነው በማለት በጣም ብዙሃኑ እየተነጋገሩበት ይገኛሉ። እጅግ በጣም ውጥረቱ አይሏል። መካከለኛው ምስራቅ በተለይም ደግሞ ፓኪስታን ከኢራን ጎን መሆኗን ከገለጸች በኋላ ነገሮች እየተወሳሰቡ መሆኑን እየሰማን እንገኛለን። አሜሪካ ለእስራኤል ተደርባ ኢራን ላይ ጥቃት የምትፈጽም ከሆነ የኒውክሌር አረሮችን የታጠቀችው ፓኪስታን በእስራኤል ላይ እርምጃ እንደምትወስድ ገልጻለች። በዚህም ታዲያ አሜሪካ በዚህ ጦርነት ውስጥ ከገባች እኔም ኒውክሌርን ይዤ እስራኤል ላይ እዘምታለሁ የሚል መግለጫዋን በውጭ ጉዳይ ሚኒስትሯ በኩል ፓኪስታን ገልጻለች። እስካሁን ድረስ ባለው በዚህ ፍጥጫ ታዲያ ከኢራን ጎን የቆሙ ሀገራት ይፋ ሆነዋል። ሐማስ አንደኛው ሲሆን የመን ኢንጀነራል በመንግስቷ በኩል ድጋፏን ለኢራን ሰጥታለች። ፓኪስታን ደግሞ ኒውክሌርን እጠቀማለሁ ስትል አስፈራርታለች። ከዚህ ባለፈም ቻይና እንደዚሁም ደግሞ ሩሲያ በገደምዳሜ ከኢራን ጎን መሆናቸውን እየገለጹ ይገኛሉ።